አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ኢትዮ ቱብ ቤተሰቦቼ በሙሉ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ከረጅም ቆይታ ከረጅም ጊዜ በኋላ በድጋሚ ተመልሼ መጥቻለሁኝ። ምክንያቱም የመጣሁበት ደግሞ ዩቱብ መስራት ጀምሬ አቆምኩት። አሁን ግን ቆርጬ ነው የተነሳሁት ዩቱቡን ለመስራት ማለት ነው እና እንደ አዲስ በአዲስ ሞራል በአዲስ ኃይል ከአላህ ጋር ኢንሻአላህ መጥቻለሁኝ ማለት ነው እና እስኪ ያላችሁ ቤተሰቦቼ እንኳን ደህና ቆያችሁልኝ ብያለሁ። አዲስ የምትመጡ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያረጋችሁ ቤተሰብ እንሆን ማለት ነው እና አዲስ ደግሞ እጄላችሁ የምመጣው ነገር የተለያየ ቪዲዮ ይሆናል። በፊት ቃል እንደገባሁትም ብዙ ነገር ቃል ገብቻለሁ፣ ግን ያንን ቃል ተግባር ላይ ሳውለው ነው ይሄንን አደረኩኝ ቃሌን በተግባር ሰራውት የምለው ማለት ነው እና ለዛ ደግሞ የእናንተ ሰብስክራይብ ፎሎ ያስፈልገኛል እና እንዲነቹልኝ። በተለይ ደግሞ የመዳም ቤት ያላችሁ ቅመሞች እኛ ራስ በራሳችን ካልተደጋገፍን ከፍ ያሉት የመዳም ቤቶችን ዝቅ ብሎ ይደግፋሉ ብዬ አላስብም ከስንት አንዳቸው ውጪና እኛ ራስ በራሳችን እንደጋገፍ፣ ሰብስክራይብ እንደራረግ፣ የተለያዩ አዳዲስ ስራዎችን ደግሞ መፍጠር እንችላለን ራስ በራሳችን ማለት ነው በስምምነት። እኔ ያለኝ እውቀት አሁን አንቺ ጋር ላይኖር ይችላል፣ አንቺ ጋር ያለው እውቀት ደግሞ እኔ ጋር አይኖርም። ስለዚህ ልክ የሰው ልጅ ብዙ አይነት ከለር እንዳለ ሁላ አስተሳሰቡም ልክ እንደዛ ነው እና እኔ የሆነ ነገር ይሄ ትክክል ነው ብዬ የማስበው ነገር አንቺ ጋር ትክክል ላይሆን ይችላል። ምክንያቱም አብራታች ስታስረጀኝ ነው ያንን ነገር የሚገባኝ ማለት ነው። አንቺ ጋር ደግሞ ስህተት ሆኖ የተገኘው ነገር ምናልባት እኔ ጋር ትክክል ሆኖ ሊገኝ ይችላል እና ይሄንን ተስማምተን ተግባብተን እኛ ራስ በራሳችን ራሳችንን እናሳድግላለሁ የመዳም ቅመሞች ማለት ነው እና የመዳም ቅመሞች ስላችሁ ደግሞ ስሙ ለራሱ በጣም ደስ ይለኛል። በዛ ላይ ደግሞ ሲያንሳቸው ነው የመዳም ቅመሞች ማለት ከዛም በላይ ይገባቸዋል። ከዛ የተሻለ ስም ቢኖር እንደውም አሚረቲ ንግስት ብላቱላ ደስ ይለኛል ማለት ነው። ምክንያቱም እሷ ንግስት ናት። ብዙ ነገሮችን ብዙ ውጣ ውረዶችን ነው የምታየው፣ ብዙ ችግሮችን ነው የምታየው፣ ብዙ ፈተናዎች ታሳልፋለች። ቆይ በላለው ይሄን ልጨርስ፣ ቆይ ይሄን ልስራ እያለች ብዙ ራሷን መስዋዕት የምታደርግነት ለቤተሰብ ብቻ ሳይሆን ለምን ትሰራላቸው ሰዎች ለራሱ ከታዘዘችና ከአቅሟ በላይ ትሰራለች ማለት ነው። ለምን አንዳንዴ እኔ ይሄንን ልስራ ይሄንን ላድርግ እያለች ይሄን ልጨርስ እያለች እና እኔ አትስሩ አይደለም፣ ግን መስራቱ በእርግጥ ልክ ነው፣ ግን መጀመሪያ ራስን መጠበቅ ነው። ራስሽ ጤነኛ ስትሆኝ ሙሉ ጤንነት ሲኖርሽ ነው ለሁሉም ደርሽ፣ ለቤተሰብም ራስሽን የምትጠብቂው ደግሞ ራስሽ ደህና ስትሆኝ ነው። ስራም መስራት የምትችይው ደግሞ ራስሽ ደህና ስትሆኝ ነው እና በመጀመሪያ ራሳችሁን ጠብቁ። ወላሂ በሁሉም ነገር በየትኛውም መንገድ ራሳችሁን ጠብቁ ነው የምላችሁ። እናንተ ከሌላችሁ ምንም የለም። ወላሂ ከራስ በላይ ንፋስ ይባላል እና ልክ ነው ይሄ ነገር። ቅድሚያ ለራስ ነው መስጣት ያለብን ማለት ነው እና በሰፊው እመጣላችኋለሁኝ። በተለይ ደግሞ አዳዲስ ለመጣችሁ ብዙ ምክሮች አሉኝ ኖሬ ስላየሁት ማለት ነው። ብዙ ነገሮችን አሳልፌያለሁ አልሐምዱሊላህ። ይሄም ደግሞ አላህ ከጎኔ ነውና አላህ አግዞኝ ብዙ ነገራቶችን አሳልፌያለሁኝ አልሐምዱሊላህ ረብል ዓለሚን እና የበለጠ ጠንካራ ለመሆን ሞክሩ ላለሁኝ። ከሁሉም ነገር በበለጠ መጀመሪያ ራሳችሁን ጠብቁ። መዳም ቤት ያላችሁ ምግብ የማትበሉ ይሄን ሰርቼ ጨርሼ እበላለሁ ቁጭ ብዬ ይሄን ሰርቼ ይሄን አደርጋለሁ። በተለይ ደግሞ ሁለት አይነት ስራ የምንሰራ ሁለት አይነት ስራችሁን مثلا ቲክቶክ ሊሆን ይችላል ዩቲዩብም ሊሆን ይችላል እና
ቲክቶክ እና ዩቱብ ቪዲዮ ለመቅረጽ እያለን ምግብ ሳንበላ ለረጅም ሰዓት እንቆያለን። ይሄን ስራ እሷን ስራ ጨርስና አንዴ ቪዲዮን ሰርች ይበላለሁ እና በዛን ሰዓት ለእናንተ አይታወቃችሁም። አይምሯችሁ ሁላ እንትኑ ላይ ነው፣ በቃ ያ ዩቱቡ ላይ ነው፣ ቲክቶኩ ላይ ነው። ራሳችሁን ለጥላላችሁ እና ራሳችሁን ጠብቁላችኋለሁ ውዶቼ። በድጋሚ በሌላ ቪዲዮ እመጣላችኋለሁ። በድጋሚ እስከምንገናኝ ደግሞ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ።